ለቡ ሰፈር መብራት በጣም ነው የሚጠፋው። ምን እንደምንል አናውቅም። ፓስታ ፎርኖ ለመስራት 2 ቀን ጠብቀን ነበር፣ አልመጣም። ስለዚህ በከሰል ነው የምንሰራው። እስቲ መብራት ከሌለ በከሰል እንዴት መስራት እንችላለን? የሆነ ነገር ስናጣ አጠገባችን ባለው ነገር እንዴት ነው መስራት የምንችለው? ማንኛውንም ነገር ቢሆን ዋና መስሪያውን ካጣን አጠገባችን ባለው ነገር ተጠቅመን የምንፈልገውን ነገር እንዴት ማድረግ እንችላለን የሚለውንም በዛው ትማሪያለሽ። እሺ ማ ይሄ ፓስታው ቀቅለነዋል። ሹካ ምግቡን በደንብ እንዴት እንደምታቀቅላል ትንሽ ግሽ ይባላል። በይልሽ አሁን ፓስታው አይ አይደለም፣ ይሄ እንትን ነው። ሻሚሉ እዚህ ጋር ተሰርቷል። ሻሚል ስጎ ነው። ሻሚል ምን ማለት ነው? ደግሞ ሻሚሉ ነው መቀላቀያው እንዲያያዝ የሚያደርገው ማለት ነው። እሺ እንደዚህ ያደርጋል። ብዙ እንቁላል የጨመርኩበት እንዲጣፍጥ ብዬ እንዲጣፍጥሽ ማንኪያ ስጠኝ እስኪ የሾርባ ማንኪያ ሁሉ በላ ነካ ማንኪያ ነው ሹኪያ ምን ለምንሽ በከሰል ሰርቼ ተሸተቂሙ ግን ይሰራል። ቺዝ ተረስቷል። ቺዝ ቢገባበት ጥሩ ነበር። ቺዝ ተረስቷል። ቺዝ ቢገባበት ጥሩ ነበር፣ ግን ተረስቷል። አስመጣው እዚህ እንደዚህ መብራት ስለሌለ ብቻ ፓስታ ሆኖ እያማረሽ ወይም ዛሬ መብላት የምትፈልጊው እሱ ሆኖ ፕሮግራምሽ እሱ ሆኖ አይ እንዴት መብራት የለም ጽያሽ አትይ አማራጭ ተጠቀማሽ ማለት ነው። በርበሬ መስነስ ይደረጋል። ይኸውና እንደዚህ ቆንጆ ሆኗል። አሁን ኦቭናችን ከሰል ማለት ነው። ከሰሉ ላይ አስቀምጠውና ሌላ ሰዓት አንቻለሁ እዚህ ጋር እኔ ውስጥ ነው
ምግቡ እንዳይገባ እንደዚህ የተፈታ ነገር ቅዳሜ መጋለጥ ብላችሁ ካሰባችሁ እኮ በሽታ እኮ በቃ ይሄን የሚያክል ጉል እሱ ያንቺ ነው። እኔ ሳይሆን ለራሱ ሌላ ሰው እንደዚህ አንቺ የሚልሽ ምን ታደርጊያለሽ? እንደው ዮኒ ሰው ብሎ እሱንና እግረኛውን ሚዲያ ሲተጋት ሸረሪት አርጎ ቀጣት። አዎ የሚገርም ልጆች ወለደ ምናምን ለፋሽ በባዶ እንደው ዮኒ ሰው ብሎ እግረኛውን ሚዲያ ሲተጋት ሸረሪት አርጎ ቀጣት። አዎ የሚገርም ልጆች ወለደ ምናምን ለፋሽ በባዶ